ዋጋ የምታስከፍል ቃል ይናገራሉ። ብዙዎቻችን ሳናውቀው በትዕቢት የተናገርነው ነገር ትውልዳችንን ተከትሎታል፣ በደንብ ተከትሎታል። የምትናገረው ነገር ይወለዳል። ምን እንደሚያስከትል ትልቅ ምልክት ነበር። አያችሁ፣ ትዕቢታችን ከአቅማችን በላይ በዕለት እንጀራ ሲዳብርና ከፍ ሲል ውድቀታችን የዛኑ ያህል በቃላችን ይገለጣል። በቃላችን የተገለጠችው ነገር ተከትላ ትመጣና እያንዳንዱን ጊዜና ሰዓት እስከ ጉድጓድ ድረስ ወረዱ። በሸለቆ አመለጡ። ክብሩም ቀረ፣ ትልቅነቱም ቀረ፣ ማዕረጉም ቀረ፣ ሁሉም ቀረ፣ ሁሉም ወደቀ፣ ሁሉም አለቀ። ተራ በተራ ለቀብር ወደ አዲስ አበባ ትልካላችሁ። ከአሜሪካም ከካናዳም እነ ከሌ ሞቱ። በአብዮቱ ዘመን እንዲያስተዋጽኦ የነበሩ ያረበሩ እዛ ዜና ይነበባል፣ ትልልቅ ዜና ይነበባል። ውስጣችን ያለውን ነገር እግዚአብሔር እኮ ሲነግረን በጣም ብዙ ነገር ነበረን። ግን ብዙዎቻችን ውስጣችን የተደበቀውን ነገር ሳናቀው ለዘመናት ደካማና ምስኪን ሆነን ቁጭ ብለናል። እግዚአብሔር ሆይ እድሌን ንገረኝ፣ ጉልበቴን ንገረኝ፣ ጥበቤን ንገረኝ፣ ማስተዋልን ንገረኝ፣ ማወቅን ንገረኝ፣ ማየትን ንገረኝ ብንለው እኮ በእውነት የተደበቀው እድላችን ይወጣና በዓለም ፊት የተገለጽን ባለሞገሳሞች ነበርን። ምንድነው የምትለው አለ። እግዚአብሔር ከኛ ጋርማ ቢሆን ኖሮ ይሄ ሁሉ ነገር ለምን ይደርስብን ነበረ? አዎ ይሄንን ነው እንግዲህ። እግዚአብሔር ከኛ ጋር ቢሆን ኖሮ መሪዎቻችን አንዱን አንዱ አክብረው፣ አንዱን አንዱ ወደው፣ አንዱን አፍቅረው። የጌዲዮን ድምፅ የኛም ድምፅ ነው። ለምን ደረሰብን? በመውለድ ለምን ተሳቀቅን? ልጆቻችን ለምን ያመሩብናል? አብልተን አጠጥተን ተሰቃይተን አሳድገን ለምን ይገላምጡናል? ለምን ይሄ ሁሉ ደረሰብን? ያስቀመጥነው ነገር ነው። አያችሁ፣ እግዚአብሔር ምሕረቱን ያብዛልን። ጣዖት ውስጥ ነበርን። እግዚአብሔር የለም ብለን ርዕዮተ ዓለም አምልከን ነበር። ፓርቲዎችን አምልከን ነበረ። ድርጅቶችን አምልከን ነበረ። ሰዎችን አምልከን ነበረ። ዘር አምልከን ነበረ። እየደገሙ መኖርና እየጸለዩ መኖር ልዩነት አለው። መድገም ያው በቃል እንዳይጠፋ ያለውን ነገር ነው። በዛው ተሸመድደዋለ። አይነ ጥላውም ካለ አብሮ ይደግማል። ከልብ ውስጥ የሚገባ ወይም የሚወጣ ኃይል አይኖርም። ዘም ያለ አካልና ቁመና ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ አባቶች፣ ካህናት እና መዘምራን ወንድማችን ቸርነት፣ የስብከተ ወንጌል ኃላፊዎች፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ለምንት ረከበተን ኩላዛት እኪት፣ ይህ ሁሉ ነገር ለምን ደረሰብን? በዕብራይስጡ ቨየሺ አዶናይ ኢማኑ ቨላማ መጻእተኑ ኮል ዞት፣ በላማ መጻእተኑ ኮል ዞት። ለምን ይህ ሁሉ ነገር ደረሰብን? ይህንን የተናገረው ጌዲዮን የሚባል ታላቅ ሰው ነው። ጊዜ፣ ዘመን፣ ወቅትና ትውልድ አሳንሷቸው መከራ ሲያዩ የሚበሉትን እንጀራ በተደበቀ አውድማ ውስጥ ሆነው ሲወቁ፣ ወገን የነበሩት እንደ ጠላት ሆነው ሲያሳድዷቸው፣ የሚበሉትን እንጀራ እንኳ ተደብቀው ሲበሉ፣ ተደብቀው ሲያጭዱ፣ ተደብቀው ሲወጡ ሲወርዱ፣ በየተራራው 4 ቦታ ይደበቁ ነበረ። በየተራራው
በየዋሻው በየጉድጓዱና በየሸለቆው ይደበቁ ነበር። ይህ የሚደበቀው ትውልድ እስራኤላውያን ናቸው። መከራቸውን የሚያሳዩአቸው ደግሞ ያው ከአብርሃም ዘር የተወለዱት ልጆች ናቸው። አድገው በስተው ትልልቅ ቦታዎችን ከያዙ በኋላ ይገፏቸው፣ ያሳድዷቸው ነበር። ልጆቻቸውን ይገሉባቸው፣ ከብቶቻቸውን ይነጥቋቸው፣ ቡቃያዎቻቸውን ይነቅሉባቸው፣ አዝመራቸውን ያቃጥሉባቸው ነበር። እነዚህ ሰዎች ካሉ መሬቱ ይወሰዳል፣ ቦታው ይወሰዳል፣ ግዛታችንን በሙሉ ያጥለቀለቁትና ይይዙታል ብለው ከአንድ አብርሃም ልጆች የተወለዱት ወገኖች ቀድሞ በያዙት ሀገር ላይ እነሱንም ሀገር ጭምር እየወረሩ መከራቸውን ሲያሳዩአቸው ተደብቀው የዘሩትን ተደብቀው ይወቁ ነበር። ዛሬ እንደኛው ዘመን ማለት ነው። የሚበሉትን ከልጆቻቸው እየነጠቁ ለውሾች ይሰጡባቸው ነበር። አሮጊቶቻቸውንና ሽማግሌዎቻቸውን እንዳይጦሩ ምግቦቻቸውን ሲሰብሉ በደረሰ ጊዜ ያቃጥሉባቸው ነበር። ከብቶቻቸውን እየነዱ ላሞቻቸውን እየወሰዱ ሕፃናቶች ወተት የሚጠጡበትን ጊዜ እንዲያጡ በማድረግ የጊዜና የዕለት ችጋር ውስጥ እንዲገቡ ያደርጓቸው ነበር። እነዚህ ልጆች እንዲህ የሚያደርጉት ሚዲያም ይባላሉ። ሚዲያም የቄጡራ ልጅ ነው። ሲወለድ በዘሩ የቄጡራ ልጅ ከአብርሃም ነው የተገኘው። ከቃል ኪዳኑ ትውልድ ሳይሆን የቃል ኪዳን ትውልድ ያልሆነው ነው። ቄጡራ ማለት ሽቱ ወይም ዕጣን ማለት ነው። ከዕጣኒቱ የተወለደው ልጅ ሚዲያም። 6 ልጆች ተወልደዋል ከቄጡራ። ይሄ ሚዲያም 4ተኛ ልጅ ነው። የስሙ ትርጉም ጠበኛ ማለት ነው። ስምን መልአክ ያወጣዋል አይደል የሚባለው? ሚዲያም ጠበኛ፣ አምባጓረኛ፣ ነገረኛ ማለት ነው። ራሱ ስሙ እኮ ነው። ከሽቱ ወይም ከዕጣኒቱ የተወለደው ጠበኛው ነው። ያ እየበዛ እየበዛ እየሄደ ትውልዱ አንድ ራሱን የቻለ ትልቅ ነገድ ሲሆን ልክ እንደ አባታቸው እንደ ቅምቅማያታቸው የአብርሃምን ትውልድ በቃል ኪዳኑ በኩል ያለውን መጋፋት ጀመሩ። በታሪክ ውስጥ ትልቅ የግርዛት ሕግ ተሰጥቶት የእግዚአብሔር የልጅነት ተስፋ የተነገረውን የቃል ኪዳኑን ትውልድ መግፋት ጀመሩ። የእስራኤልም ሕዝብ እየበረታ እየጎበዘ ኃይል እያገኘ በሄደ ጊዜ ሚዲያሞች ጸጥ ይላሉ። የእስራኤል ሕዝብ በጣዖት ሲውድቅ፣ በጣዖት ውስጥ ወድቆ ሲማቅቅ፣ እግዚአብሔር ሲለየው የሚዲያም ጠበኛው ትውልድ አንገቱን ቀና ያደርግና ይጨፈጭፋቸዋል። ይሄ ነገር የኛም ነው። እንደዚህ ይነበባል። የሚዲያም እጅ በእስራኤል ላይ እጅግ ጠነከረች። የእስራኤልም ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። እግዚአብሔርም በሚዲያም እጅ 7 ዓመት አሳልፎ ሰጣቸው ይላል። ስንት ዓመት? 7 ዓመት። 7 ዓመት አሳልፎ ሰጣቸው። ከሚዲያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ። ጭንቅ አላቸው። መውጫ መግቢያው ሕፃናቶችን የት እንደሚደብቁ ግራ ገባቸው። የሚወልዱ እናቶች ምን ውስጥ መከለል እንዳለባቸውም መከለያ ሲፈልጉ ምሽግ ውስጥ፣ ዋሻ ውስጥ፣ ሸለቆ ውስጥ፣ በተራራ ላይ ራሳቸውን የማምለጫ መንገድ መያዝ ጀመሩ። በተራራ ላይ ያለው ምሽግ ሰርቶ ወደ ላይ የሚወጣውን በድንጋይ ናዳ እንዋጋለን ብለው ስለሚያስቡ
ተራራ ላይ መሸጉ። በጉድጓድ ውስጥ ያሉት እንደ ቀበሮ፣ እንደ አውሬ፣ እንደ ጃርት በጉድጓድ ውስጥ ተደበቁ። እግዚአብሔር እንዲህ ያደርጋል። አያችሁ፣ እግዚአብሔር እንደዚህ ያደርጋል። ከዛ በኋላ እንዲህ አይነቱን የእግዚአብሔርን ክብርና ኃይል በወሬ ብቻ የሰሙት ትውልዶች እያደጉ እየጨመሩ ሲመጡ የቀድሞውን ታሪክ በሙሉ ረሱት። ምን ያህል ነው የአባቶቻችሁን ታሪክ የምታውቁ? እናቶች የእግዚአብሔርን ታሪክ ሳይናገሩ አረጁ። የአባቶቻቸውን የቀደመውን ወገን ክብርና ሞገስ ሳይናገሩ ይኸው ምንም አንደበተ ዱዳ ሆነው አሁን እንኳ ፎቀቅበል እንዲህ አርግ ስንባባል መስማቱ መረዳቱ እምቢ ባለ ሰውነት ውስጥ ነው የምንመላለሰው። የውስጥና የውጭ የህይወት ጨለማ የድላችን አንዱ ኃይል ሆኖ መከራችንን እንቆጥራለን። ይውላችሁ በየጎድጓዳው በየዋሻው በየጫካው እንደ ዱር እንስሳ ይህን ያህል የሚደበቁበት ዘመን በእስራኤል ሕዝብ ላይ ከደረሰ እኛም እግዚአብሔርን ስንተው ያንኑ የሚመስል መከራ ይገጥመናል። እስራኤልም ዘር በዘሩ ጊዜ ምድያማውያን አማሌቃውያንም በምስራቅም የሚኖሩ ሰዎች ይመጡባቸው ነበረ። በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተውም ነበር። በግ ወይም በሬ ወይም አህያ ቢሆን በምንም አይነት መንገድ አይተውም ነበረ። ይዘርፏቸዋል ሙልጭ አድርገው። ዘመኑ የዘረፋ ነው። ይህንን ዘረፋ የተሳቀቀ ሰው ሆነና አደገና የእስራኤልን ጉዳት እያየ ማልቀስ ጀመረ። እሱም ጌዴዎን ነው። ጌዴዎን ማለት ትግል ማለት ነው ስሙ። ትግል የአንድ ዘመን ፕሮፓጋንዳና ቅስቀሳ ነበር። ስፖርት ለትግል ይባል ነበረ በ60ዎቹ ዘመን እስከ 80ዎቹ ማብቂያ ድረስ ስፖርት ለትግል ለድል ሁሉም ዙጥ ይል ነበረ ነገሩ። ይሄ ዙጡ በዚህም ሀገር የተለመደ ነው እና ከምንሰግድ ይልቅ ስፖርት ላይ ስናተኩር እየደለብን እየወፈርን ተወት ስናደርገው ጡንቻችን እየበረታ ጉልበታችን እያየለ ሰውነታችን እየተነፋፋ ስግደቱን ትተነው ስፖርቱን በቃ ስፖርት አንዱ የጤንነት አካል ነው እንላለን። አመለክ ነው ስፖርትን አሞለክን። ጤናችን በተገቢው ነገር ላይ እንዳይቆም ሰይጣን ገብቶ ይጫወትብናል። ስለዚህ ምድያማውያን በዚህ አይነት ሁኔታ ዘራቸውንም ሀብታቸውንም ገንዘባቸውንም ይነጥቋቸው ስለነበረ የተተካው ትውልድ የአባቶቹን አምላክ እንዴት ነው ዝም ያለን ይላሉ። ግን ጉዳዩ ሌላ ነው። ጣዖት ውስጥ ገብተው ነበር። እግዚአብሔርን ትተው ጣዖት ማምለክ ጀመሩ። እንደ ዛሬ እንደኛው ጨሌው፣ ቦረንትችሳው፣ አመችሳው፣ ፈጫሳው፣ አቴቴው ውቃቢ ማምለኩ እናት አባቴ አምላክ ማለቱ ጠቋር፣ አዳልሞቴ፣ ወሰንጋላ የቤተሰቦቻችን አምላክ ናቸው። እስከ ቅርብ ጊዜ ድረስ እነ ጠቋር ሲነኩ የሚያኮርፉ ብዙ ናቸው። አሁን የቀረው ወደ ቤተ እግዚአብሔር ያለው ነው። ቤተ እግዚአብሔር ያለው ጠቋር ሲነካ አይወድም። እንግዲህ ያ እግዚአብሔር ይገላግላቸው፣ ምን ይደረግ። እናንተ ግን እየተገላገላችሁ ነው። ይሄ ጠቋር የሚባለው በዚህ በመንፈሳዊ ዓለም ውስጥ ዳዊት ደጋሚ፣ ዘንዶ ጠምጣሚ፣ አሸዋቃሚ፣ ባህታዊ የሚባል የነበረ መንፈስ ነው። ብዙ ዘመን ሲቀልድ ኖሯል። ግን አሁን ሰይጣን ሆኖ ተገኝቷል። እና እናቶቻችን ቀደም ሲል ጠቋር አዳልሞት ሲጠሩ ረረረ ይሄ ሰውዬ ይንቀለው የእናት አባቴን አምላክ እያሉ ሰድቡ ነበረ። ጉባኤ መተው አኩርፈው የሚነሱ እናቶች ነበሩ እስከ ቅርብ ዓመታት። ምን ነው ስላቸው አንዴ የአያቴ ቅድመ አያቴን አምላክ እኮ እየተሳደቡ እርሶ ሰውዬ ለእርሶም ጥሩ አይደለም ዝም ይበሉ እንጂ የሚሉኝም አሉ። ዝም እንድላቸው ሰይጣን መሆኑን ያልገባቸው አጋንንት መሆኑን ያልገባቸው አምላክ ነው ተብሎ የተወራረሰ ኃይል እግዚአብሔር በዚህ መንገድ ውስጥ የተወለደውን ትውልድ የተባረከ ነው አይለውም። መናፍስት እያሸተተው እርኩሳን ኃይላት እያጠሉበት ከማህፀን ጀምሮ
እግዚአብሔር ያዘው፣ እግዚአብሔር ባርከው ያልተባለለት በጠቋርዬ በእርሶ መጀን እየተባለ የተወለደው ትውልድ አሳራችንን የሚያበላን እሱ ነው። በትክክል ሲጠና ይሄ ነገር እግዚአብሔርን በተወ ትውልድ ውስጥ የሚከሰት ፍዳ ነው። የምንሸሸው እስከ ጉድጓድ ድረስ እንደ ቀበሮና እንደ ተኩላ፣ እንደ ጃርትና እንደ ፍልፈል፣ እንደ አይጥ እንደበቃለን። እግዚአብሔር ይማረን። እንስሶቻቸውንም ይወስዱባቸው ነበረ። ድንኳኖቻቸውን ይዘው በብዛት እንዳንበጣ ሆነው ይመጡባቸው ነበረ። ለእነርሱና ለግመሎቻቸውም ቁጥር አልነበራቸውም። ምድሪቱንም ያጠፉ ዘንድ ይመጡ ነበር ይላል። አያችሁ፣ ጣዖት ሲበዛ እግዚአብሔርን ዝም ሲሉ። እስቲ መሪዎቻችንን አስተውሉ። ያሳለፍናቸው ብዙ ዓመታቶች፣ ብዙ ጊዜያቶች በመሪዎቻችን ዘንድ የእግዚአብሔር ቃል ሲነሳ ይስቃሉ ይላሉ። እግዚአብሔር ስሙ ይባረክ ሲባል አንድ ጊዜ ፓርላማው በሙሉ አንድ ጊዜ ሳቀ። አቤት አቤት ሲስቅ አየሁና ገረመኝ። የዛን ቀን አፈርኩኝ እኔ። ምክንያቱም የሚታያላ ነገሩ ምን እንደሚመጣ ከሳቃቸው ውስጥ የሚወጣው ነገር ምን እንደሚያስከትል ትልቅ ምልክት ነበር። አያችሁ፣ ትዕቢታችን ከአቅማችን በላይ በዕለት እንጀራ ሲዳብርና ከፍ ሲል ውድቀታችን የዛኑ ያህል በቃላችን ይገለጣል። በቃላችን የተገለጠችው ነገር ተከትላ ትመጣና እያንዳንዱን ጊዜና ሰዓት እስከ ጉድጓድ ድረስ ትወስዳለች። አንድ ወቅት ላይ በአብዮቱ ዘመን የነበሩ ጀነራሎች እኮ ካርቶን ውስጥ ተደብቀዋል። እንደዛ በሞተር የታጀቡ በከባድ ጥበቃ የነበሩ በመትረጌስ የተከበቡ በብርቱ በተጠናከረ ሁኔታ ማንም ሊበገረው በማይችል ቁመና ባላቸው ኃይሎች ዙሪያውን የተያዙ መላእክት የሚመስሉ ማዕገራጋቸው ተደርድሮ የሞት ሽታው ባይታይም የሚያስፈራ የደም ነገር ያለበት ክህደትና መለያየትን የሚያመለክት ማዕረግ በትከሻቸው ላይ ሆኖ ሲታይ በእውነትም ከባድ ነው። በዛ ጊዜ የምትነገረው ቃል በመጠጥም ይሁን በጥጋብ ፍላጎትም ይሁን በትዕቢትም ይሁን በማዕረግ ኩራትም ይሁን ብቅ የምትለው ቃል ውስጥ እግዚአብሔር ያደምጣታል። እየሰማችሁ ነው? እግዚአብሔር ያደምጣታል። ዋጋ የምታስከፍል ቃል ይናገራሉ። ብዙዎቻችን ሳናውቀው በትዕቢት የተናገርነው ነገር ትውልዳችንን ተከትሎታል፣ በደንብ ተከትሎታል። የምትናገረው ነገር ይወለዳል። በ19ኛው ክፍለ ዘመን ጦርነት ፈለግነው ከሰሜን ተነሳና ብዙ ትውልድ ጠራረገ። የፈለግነው ጦርነት ከጥጋብ የተነሳ ነው። 40 እና 50 ዓመት ጸጥ ያለ የኢትዮጵያ ትውልድ ነበረና አለ ጦርነት ሲቆይ ጊዜ ናፈቀው ጦርነት። ከዛ መለያየትን የሚሰብክ ርዕዮተ ዓለም ውስጥ ከመግባታችን በፊት ከቤተ መንግስት ጀመርን። የዙፋኑን ችሎት ደፈርን፣ ሽማግሌዎችን አቃለልን፣ ፓትርያርኩንም በገመድ አነቅን፣ ንጉሱንም በትራስ አፈንን፣ መድኃኒት አስውጠን ገደልን። ንጉሳችንን እኮ ነው። ከዛ በኋላ ደግሞ ስድባችንስ ቢቆም የፊውዳሉን መንግስት ገረሰስ ነው አል የፊውዳሉን ገረሰስ ነው። እሺ ገረሰስክ፣ አሁን ምን መጣ? ገረሰስክ፣ እሺ ሰላም፣ ፍቅር፣ ጸጋ፣ ሞገስ፣ ብልጽግና፣ ሀብት፣ አንድነት መጣ። እሺ ገረሰስክ። ሰደብን፣ በደንብ ተሳደብ። ፊውዳሉን አደመሰስን። ስዩመ እግዚአብሔር የነበረውን አጠፋን። ከነስሙ እኮ ነው። ስዩመ እግዚአብሔር መለኮታዊ መንግስት የነበረውን አጠፋነው አሉ። ጠፉ፣ እንደገና ጠፉ፣ ተዋረዱ፣ ሸሹ፣ ጉድጓድ ውስጥ ተደበቁ፣ በተራራ ላይም ወጡ፣ ወረዱ፣ በሸለቆ አመለጡ። ክብሩም ቀረ፣ ትልቅነቱም ቀረ።
ማዕረጉም ቀረ፣ ሁሉም ቀረ፣ ሁሉም ወደቀ፣ ሁሉም አለቀ። ተራ በተራ ለቀብር ወደ አዲስ አበባ ትልካላችሁ። ከአሜሪካም ከካናዳም እነ ከሌ ሞቱ። በአብዮቱ ዘመን እንዲህ አስተዋጽኦ የነበሩ ያረበሩ እዛ ዜና ይነበባል፣ ትልልቅ ዜና ይነበባል። ምን ዋጋ አለው? ውጤቱስ ትውልዱስ አሁን የተደከመለት ነፃነት አልን። ደግሞ በሁሉም መንገድ በሰሜኑ ጠቅላላ ስለ ነፃነት ሲወራ ብዙ 100 ሚሊዮን ጊዜ ነው የተወራው። ስለ ህዝቡ ችግር፣ ስለ ህዝቡ ሰቆቃ ያወሩና የሰቆቃው ምንጩ ራሳቸው ሆነው ቁጭ። እግዚአብሔር ነገሮችን ይገለብጣል። ሲገለብጥ ደግሞ እንዲሁ ዝም ብሎ አይደለም፣ በባሰ ነው የሚገለብጠው። በባሰ አብዝቶ ይገለብጠዋል። አብዝቶ ጨምሮ ችግሩን ጨምሮ ማስተዋል ማጣቱን ጨምሮ መደንቆሩን ጨምሮ መፍዘዙን ጨምሮ ከዛ ፉዚቲ ፉዜላ ፉሶ አንድ ጊዜ አንድ መንፈስ እንዲህ አለ። መጀመሪያ ፉዚቲ ያረጋዋለሁ አለ። ቀጠለና ደግሞ ፉዜላ ያረጋዋለሁ አለ። በመጨረሻ ፉዞ ያረጋዋለሁ አለ። በደረጃ ነው። እንዲህ ፈዘዝ ነው ነገሮች። አያችሁ፣ እንዲህ የሚሆን ህይወት ነው። ከዛም ስንመለስ ምድሪቱን በሙሉ ይበዘብዙ ያጠፉባቸው፣ ከብቶቻቸውን ይነዱባቸው፣ ንብረታቸውን ይቀሟቸው ነበር። ከዛ ከድምድያም የተነሳ እስራኤል ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮሁ፣ እንዲህም ሆነ። የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነት ቤት አስለቀቅኳችሁ፣ ከግብፃውያን እጅ ከሚጋፏችሁም ሁሉ እጅ አዳንኳችሁ፣ ከፊታችሁም አሳደድኳቸው፣ አገራቸውንም ሰጥኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጣችሁባቸውን የአሞራውያንን አማልክት አትፍሩ አልኋችሁ። እናንተ ግን ድምፄን አልሰማችሁም፣ የአሞራውያንን አማልክት አመለካችሁ አለ። አሞራውያን፣ አሞር የሚለው የዕብራይስጡ ቃል ቫዮሜር ከሚለው ቃል የወጣ ነው። ቫዮሜር ማለት እንዲህ አለ፣ እንዲህ ተናገረ፣ እንዲህ አወራ፣ እንዲህ ገለጸ ማለት ሲሆን አሞራውያን በቀጥታ ሲተረጎም የነገረኞቹ ማለት ነው። እግዚአብሔር ማስተዋሉን ይስጠን። የማንኞቹ? የነገረኞቹን አምልኮት ጣዖት አታምልኩ ብያችሁ ነበረ፣ ግን እናንተ አመለካችኋቸው። ነገረኞች በዘመናችን አነጋገር ርዕዮተ ዓለም ማለት ነው። የርዕዮተ ዓለመኞቹ የፖለቲከኞቹን አማልክት አመለካችሁ። አቤት አቤት! ፓርቲዎች ሲወድቁ አብረው የሚወድቁ ነበሩ። ድርጅቶች ሲፈርሱ አብረው የሚፈርሱ ነበሩ። ስንፈርስ ስንት ዘመን ጨረስን። አሁን በመጨረሻ በትውልድ ፈረስን፣ በጊዜ ፈረስን፣ በዘመን ፈረስን፣ በታሪክ ፈረስን፣ በኢትዮጵያዊነት ፈረስን። ኢትዮጵያዊነት የምትወራው እዚህ ሩጫ ላይ ብቻ ነው ወይ አንድ የሆነ በቃ እንትን ላይ ሩጫ ላይ ኢትዮጵያዊ አሸነፈ ይባላል። እዛ ስትመጡ በየንትኑ አንተ ከየት ነህ? አንተ ወዴት ነህ? አንተ የማን ነህ? እሱ ይቀድማል። በቢሮም በምንም ስትሄዱ አንተ ከየት ነህ? ወዴት ነህ? ከማን ነህ? ዘር ምንድን ነው? ስምህ ማን ነው? ከዛ በቀላሉ በስሙ ይታወቃል። ስምህ ማን ነው? በስም ተጠቃን እኮ። እሺ ከዛ እኔን አልሰማችሁም አለ እግዚአብሔር። ስንት ዘመን ነው ያልሰማነው የነበረው ዘመን? በደንብ ፈልጉት እስቲ እናንተ ለልጆቻችሁ አምላካችን እንዲህ ነው፣ እንዲህ አድርጓል፣ አባቶቻችን በዚህ መንገድ ጠብቋል ብላችሁ በገበታችሁ ላይ ስመ እግዚአብሔርን ጠርታችሁ እንደው ተናግራችኋል? ለልጆቻችሁ ወደ ትምህርት ቤት ላካችሁ፣ ባዮሎጂ ተምሮ ይመጣል። ከዛ በኋላ ስርህን ይቆጥራል። ይሄኛው የደም እንትን ነው፣ ይሄኛው እንዲህ ነው፣ ይሄን ነው የተማርነው ይላል። ራሱ ላይ ያለውን
ተፈጥሮ በራሱ ላይ ያለውን ሂደት ብቻ እንጂ በውስጥ ሕይወቱ ላይ ምንም አይነት ስንቅ ቀለብ አልያዘም እና የእግዚአብሔር መልአክ መጥቶ በኦፍራ ባለችው በእዝራኤላዊው በአቤዜራላዊው ለኢዮአስ በነበረችው በአድባር ዛፍ በታች ተቀመጠ ይላል። አሁን ጊዜ ሲደርስ ሰማይ ይከፈታል። እግዚአብሔር ስሙ የተመሰገነ ይሁን። ከዛ የእግዚአብሔር መልአክ ለእርሱ ተገልጦ ሆይ ምን ሊናገር ይሆን? ምን ሊያወራ ይሆን? ይሄ ሰቆቃ የበዛበት ሰው እንዲህ አለው፣ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። እስቲ በሉት፣ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው። ለካ ጽኑ ኃያል ሰው እግዚአብሔር ካልገለጠ ጉልበት የለንም። እሱ ለራሱ ተደብቆ የሚወቃ ግን እግዚአብሔርን ምንድነው የሚለው? አንተ ጽኑ ኃያል ሰው። እንዴት አይነት ነው? እስቲ በዕብራይስጡ የተናገረው መልአክ እንዲህ ነው ያለው፣ ቨየራ ኤላብ መልአክ አዶናይ፣ የእግዚአብሔር መልአክ በቁመና ተገለጠለት። ቨዮሜር ኤላብ፣ እንዲህም አለው፣ አዶናይ ኢምሃ ጊቦር ሄ ኃይል። ኃይል የሚለው ኃይል ነው፣ ያው የታወቀ ነገር ኃይል ነው፣ መለኮታዊ ኃይል ግን በአደማመጽ ነው። ኃይል ጌቡር ማለት ደግሞ ጽኑ፣ አንተ ጽኑ ኃያል ሰው ሲለው ደነገጠ። ውስጣችን ያለውን ነገር እግዚአብሔር እኮ ሲነግረን በጣም ብዙ ነገር ነበረን፣ ግን ብዙዎቻችን ውስጣችን የተደበቀውን ነገር ሳናቀው ለዘመናት ደካማና ምስኪን ሆነን ቁጭ ብለናል። እግዚአብሔር ሆይ እድሌን ንገረኝ፣ ጉልበቴን ንገረኝ፣ ጥበቤን ንገረኝ፣ ማስተዋልን ንገረኝ፣ ማወቅን ንገረኝ፣ ማየትን ንገረኝ ብንለው እኮ በእውነት የተደበቀው እድላችን ይወጣና በዓለም ፊት የተገለጽን ባለሞገሳሞች ነበርን። እና አንተ ጽኑ ኃያል ሲለው እሱ ምን አለ? ቨዮሜር ኤላብ ገዴኦን ቢ አዶናይ ቨየሽ አዶናይ እማኑ ቨላማ መጻትኑ ኮል ዞት ዴ ምንድነው የምትለው አለ። እግዚአብሔር ከኛ ጋርማ ቢሆን ኖሮ ይሄ ሁሉ ነገር ለምን ይደርስብን ነበረ? አዎ ይሄንን ነው እንግዲህ እግዚአብሔር ከኛ ጋር ቢሆን ኖሮ መሪዎቻችን አንዱን አንዱ አክብረው፣ አንዱን አንዱ ወደው፣ አንዱን አንዱን አፍቅረው በጡረታ በግብዣ በመተባበር በመደሰት እንግዲህ በአመራርን በመካፈል ሐሳብን በማቀናጀት ድሃውን ሕዝብ ከምድጃው ከወንበሩ ከተራ መደቡ አንስተን ሳር ቤት የሆነውን ቆርቆሮ ቤት አድርገህለታል፣ እኛ ደግሞ እንገነባለታለን የሚል ነገር ቢኖር ኖሮ እኛ ምን ደረሰብን? መሪዎቻችን አንዱን አንዱ ሲጥሉ፣ አንዱን አንዱ ሲከሱ፣ አንዱን አንዱ ሲያዋርዱ፣ አንዱን አንዱን ሲያሙ፣ በአንዱ አንዱ ሲያሟርት፣ አንዱን አንዱ ለመግደል ሲያጠር፣ አንዱ መርዝ ሲያዘጋጅ፣ አንዱ በአንድ በኩል ስርዓት ሲያፈርስ፣ አንዱ በአንድ በኩል ሲሰርቅ፣ አንዱ በአንዱ በኩል ሲቀማ፣ አንዱ ለስልጣን ሲሮጥ ከታች ያለውን ገሎ ቀምቶ አድምቶ አፍርሶ አንቋሾ ወደ ላይ ሲወጣ እርግማን አብሮ እየወጣ መነቃነቃቃተን። ስለዚህ የቀደመው ሞገሳችን እኛስ እንደዚህ ለምን ይሄ ሁሉ ነገር ደረሰብን? መንከራተት፣ መንገላታት፣ በህማም በጤና ማጣት፣ በረከት በማጣት ውርጅብኝ፣ በየኑሯችን ውስጥ ፍዳ መቁጠር፣ ይሄ ሁሉ ለምን ደረሰብን? በአባቶቻችን በመንፈሳዊ ሕይወት ዞር ብለው ለማየት እድሉን በማጣት ውስጣችን የምንናገረውና የምናካፍለው ሰው በማጣት በመጨነቅ በመዋለል በመዋዠቅ በመንከራተት በባዕዳን ፊት ግርፋት ውስጥ በመግባት በተራና በመናኛ ስራ ውስጥ እድሜያችንን በመጨረሽ ይሄ ሁሉ ለምን ደረሰብን? የጌዲዮን ድምፅ የኛ ድምፅ ነው አይደለም? የጌዲዮን ድምፅ የኛም ድምፅ ነው። ለምን ደረሰብን? በመውለድ ለምን ተሳቀቅን? ልጆቻችን ለምን ያመሩብናል? አብልተን አጠጥተን ተሰቃይተን አሳድገን ለምን ይገላምጡናል? ለምን ይሄ ሁሉ ደረሰብን? ያስቀመጥነው ነገር ነው። አያችሁ፣ እግዚአብሔር ምሕረቱን ያብዛልን።
በምድራችን ላይ መኖር አቅቶን እግዚአብሔር በሰጠው አንድም ሰው ከአፈሩ ጋራ ግንኙነት ሳይኖረው ከአፈር ወጥቶ እኩል ተወልዶ እኩል አድጎ አንዱን አንዱ ሲነቅለው ስንሰማና ስናይ ይሄ ሁሉ ለምን ደረሰብን? ፖለቲከኞቹ መግባባት አቅቷቸው መስማማት አቅቷቸው እልህ ጡጫ እየደበደቡ ወንበር እየደበደቡ መሳለቁ፣ መዛቱ፣ መንደላቀቁ፣ መማቀቅን ማምጣቱ በሌላው ድህነትና ረሃብ ላይ መኮፈሱና ማበጡ ይሄ ሁሉ ለምን ደረሰብን? ለምን ደረሰብን? ጣዖት ውስጥ ነበርን። እግዚአብሔር የለም ብለን ርዕዮተ ዓለም አምልከን ነበር። ፓርቲዎችን አምልከን ነበረ። ድርጅቶችን አምልከን ነበረ። ሰዎችን አምልከን ነበረ። ዘር አምልከን ነበረ። ስለዚህ መውጫው መግቢያው ሁሉ እሾህ ሆነብን። ይሄ ሁሉ ለምን ደረሰብን? ይሄ ሁሉ ነገር ለምን ደረሰብን? መልአኩ ያለው ተመልከቱ። አንተ ጽኑ ኃያል ሰው። የተደበቀ ኃያል ይባላል እንዴ? ይባላል እንዴ? የተደበቀ ተደብቆ የሚወቃ ኃያል ይባላል? የተደበቀ ኃያል ይባላል? የሸሸ ኃያል ይባላል? እስቲ አስቡት። ምሽግ ውስጥ ገብቶ የሚወለዱት ልጆች ሁሉ ሳይቀር እንደ ቀበሮ ምሽግ ውስጥ ነበር። ዛሬ እንደዚህ የተወለዱ ልጆች የሉም በሀገራችን። በክፍለ ሀገር አሁን እንዲሆነ የለም። በድሎ ክፍለ ሀገር በዘር ሳይሸነሸን መጀመሪያ ጠቅላይ ግዛት ይባል ነበረ። ባሌ ጠቅላይ ግዛት፣ ሐረር ጠቅላይ ግዛት፣ አርሲ ጠቅላይ ግዛት፣ ጎጃም ጠቅላይ ግዛት፣ ጎንደር በጌምድር ጠቅላይ ግዛት ይባል ነበረ። አይባልም ነበር። በኋላ አብዮት ሲመጣ ደግሞ ያ ጠቅላይ ግዛት የተባለውን ተበቀሉትና አዲሶቹ ትውልዶች ተበቀሉት፣ ስሙን ተበቀሉት፣ አገሩን ተበቀሉት፣ ቋንቋውን ተበቀሉትና ክፍለ ሀገር ሆነ። ክፍለ ሀገር ባሌ ክፍለ ሀገር፣ ወለጋ ክፍለ ሀገር፣ አርሲ ክፍለ ሀገር፣ ሐረር ክፍለ ሀገር እንደዚህ እየተባለ ክፍለ ሀገር ሆነ። በኋላ ደግሞ ትንሽ ቆዩና ደግሞ ክፍለ ሀገርን ተበቀሉትና ክልል ሆነ። ክልል ሆነ። እማንበቀለው አለ እንዴ? እግዚአብሔር ማለት ዘመቻችን ሁሉ የቅርምቡስ ሆነብን። ቅርምቡስ አንድ ጊዜ ዘራፍ አለ። ቅርምቡስ ታውቃላችሁ? እግዚአብሔር እንዲህ ነው የሚያደርገው። ቅርምቡስ ማለት በጣም የወፈረ በልቶ በልቶ የጠገበ አፈር በሆዱ የቋጠረ ነው። ለዘመቻ ተነሳ። ዘራፍ እኔ ማን ይችለኛል አለና ቤተሰቡን ሁሉ ተሰናበተና ሄደ። ጉዞ ጀመረ። በቃ ውጊያ ሊገባ ነው ቅርምቡስ። ከዛ ጉዞ ጀመረ። ሲጓዝ 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 ቅርምቡስ እንግዲህ ብዙ አይሄድም፣ ሆዱ ይከብደዋል። አፈር በልቶ 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 ይሄ እንትኑን ማዳበሪያው ምኑን የኛ ቅርምቡሶች አይበሉም። ወደዚህ የነጩ ዓለም ቢሆን በደንብ ተጠብሳ ትበላለች። እና ያ ቅርምቡስ በስንተኛው ጊዜ ልጆቹ መጥተው ጉሮ ሸባዬ እያሉ ይቀበሉታል። ጉሮ ሸባዬ እያሉ ይዘምሩለታል። እንዴ ድል አድርገህ መጣ ሲሉት ኧረ ገና አልሄድኩም ገና አልሄድኩም። እግዚአብሔር እንዲህ ወደ ኋላ ይመልሳል። አያችሁ፣ ገና አልሄድም ገና አልሄድም። እና እንደዚህ ነው። ገና ብዙ አልሄድንም። ገና ብዙ የሚቀረን ብዙ የተጎተተ መከራ አለብን። ብዙ የቀረ ችግር አለብን። ብዙ ያልተፈቱ ፍዳዎች አሉብን። ገና አልሄድንም። ገና አልተጓዝንም። ወደ ችግረኛው አልሄድንም። ወደ ምስኪኑ አልሄድንም። ወደ ራበው አልሄድንም። ወደ ተጎሳቆለው አልሄድንም። ዘመን ወደ ጣለው አልሄድንም። ያው ነው። እናቶች ያው በመቀነታቸው ነው ያሉት። በተቀደደ ልብስ ውስጥ ነው ያሉት። መርፌዋም ጠፍታ ውድ ሆናለች። እሷ መርፌዋ ራሷ እዚህ ከመርፌ አልፏል። እኛ መርፌም ተወዶብናል። የቆሸሸች ጨርቆን እንኳን ለማጠብ የተቸገሩ እናቶች ብዙ ናቸው። ይሄ ሁሉ ለምን ደረሰብን? እግዚአብሔር እንዲህ ይበለን። አንተ ጎበዝ፣ ጽኑ፣ ኃያል ሰው የሚል ወገን ይላክልን። ሁሉም ኃያል የሆኑና ኃይላቸው ስጋዊ ነው፣ መንፈሳዊ አይደለም። እግዚአብሔር የሚለው መንፈሳዊ ኃይል የለም። እግዚአብሔር ጽኑ ኃያል ሰው የሚለው የለም። ይሄ ባለመኖሩ
በስጋ ብቻ ኃያለን የሚሉት ለጊዜው ይታጀባሉ፣ ለጊዜው ያብባሉ፣ በኋላ ይጠወልጋሉ፣ ይደርቃሉ፣ ይበተናሉ። አሁን እዚህ ካናዳ የምታዩቸው ለምለሞቹ ሁሉ ከአንድ 2 ወር በኋላ የሉም፣ አታያቸውም። ጭራሮ መስለው ለችግር የተሰለፉ ድሆች ይመስላሉ እንጨቶቹ። ግትርቅ ብለው ምን መዓት መጣባቸው ትላላችሁ፣ ግን በውስጣቸው ነው የተደበቀው ነገሩ። ውሃው በረዶው በውስጡ ተደብቆ ከላይ ፀሐይ ነው ያለው። ጠብ ሲልበት ነው ያን ያከማችና ደግሞ ብቅ ይላሉ። ትንሣኤ ሙታን ነው፣ ይነሳሉ። እግዚአብሔር እንደዚህ የሚነሳ ሰው እንዴት አጣን? አይዟችሁ፣ ወደ ጓዳውም ወርዳለሁ፣ ወደ ደጃችሁም እመጣለሁ፣ ወደ ቤታችሁም እገባለሁ፣ የጎደለውንም አገዛለሁ፣ እናንተም ትበረታላችሁ የሚል ሰው እንዴት እናጣለን? ብቅ የሚሉት ሁሉ የሚያስፈሩን፣ የሚያስደነግጡን፣ የሚዝቱብን፣ መከራ የሚያሳዩን እየሆኑ ይሄ ሁሉ ለምን ደረሰብን? ለምን ደረሰብን? ይሄንን ጥያቄ በሆዳችሁ ያዙት። የደረሰብን አንደኛ የክፋት መንፈስ በውስጣችን ክፋትን አስተምሮናል። ሁለተኛ በተፈጥሮ ክፋትን ወርሰናል። በተፈጥሮ ክፋትን ወርሰናል። በተፈጥሮም ወርሰናል፣ በመንፈስም ተምረናል። አንዳንዶቹ መንፈስ ሳይኖርባቸው ክፋት ካልሰሩ ጤናቸው ይታወካል። ክፉ ካልተናገሩ፣ ጠማማ ቋንቋ ካላወሩ፣ እርግማን የቀላቀለበት ሐሳብ ካልያዙ፣ የታባሽ አፈርቢ ድራሽሽ ጥፋ ካላሉ፣ የስድብ ቋንቋ ካላወጡ፣ ባል ወይም ሚስት ክፉ ድምፅ ማውጣትን በህይወት ውስጥ ካልገለጡ የሚያማቸው አሉ። ምንም ሳይናገሩ ከዋሉ ጭንቅ የሚላቸው ልትተኙ ሲሉ ይናገሯቸዋል። ወይ ሴቶቹ ወይ ወንዶቹ። ሱስ ነው፣ ሱስ እኮ ነው። የሚስቁ እናቶች አሉ። ሱስ ነው። ሌላው ቀን በሰላም ውሎ ልትተኛ ስትል በቃ ዛሬ ደግሞ ምን አባ ክስና ነው የሆነ ነገር በቃ አለው። መርፌ ትወጋላችሁ፣ በመጃኛ መርፌ። ከዛ እንደገና ተናደክ የስኳር መርፌ ትወጋለህ። ምን ዋጋ አለ? ምን ዋጋ አለ? ወገኖች እግዚአብሔር ምሕረቱን ያብዛልን። ለምን ይህ ሁሉ ነገር ደረሰብን? በተፈጥሮ ክፋት ውስጥ እና በመናፍስት ክፋት ውስጥ 3 ልምድ አለን። አንደኛው ልምዳችን የቆየ ነው። እናትህ የምታወራውን ትለምድና በዛው ትቀጥላለህ፣ ክፋቷ ይጋባባሃል። ሁለተኛ ስትወለድ ከማህፀን ጀምሮ አብሮ የሚወለደው ነገር አብሮ ይወለዳል። ቋንቋ ይወለዳል፣ ንግግሩ ይወለዳል። አሁን ማማ ዳዲ ምናምን የሚለው አይደለም፣ እሱ አይደለም። ከውስጥ አብሮት የቆየ ነገር አለ። ቋንቋው እስኪወጣ ድረስ፣ ድምፁ እስኪለምደው ድረስ ይቸገራል። ሲቸገር በኋላ እንደምንም ብሎ ሲያወጣ የታባሽ እያለ ያድጋል። ስድቡን እናቱ ላይ ነው የሚጀምረው ወይ አባቱ። እናትየዋም እንዲህ ነው የምትለው፣ የታባክ በለው። ሲያድግ ግንባርሽን እየመታ ይሄው እየተጠፈጠፋችሁ አይደለም። እዚህ ሀገር ዲሞክራሲ ደግሞ ለእውቀት አይደለም፣ ለድድብና ለድንቁርና ነው። ነፃ ናችሁ ይባላሉ። ልጆችን የሚሰሟቸው በስነ ልቦና እንዳያድጉና በህይወታቸው ውስጥ የማስተዋል ብቃታቸው እንዳይገነባ ልጆችን አትንኩ ይባላሉ። እነሱ እኮ በደንብ ቀጥቅጠው ያሳድጋሉ። ይሄን ታውቃላችሁ? የራሳቸውን እኮ በደንብ ነው የሚቀጠቅጧቸው። ስነ ስርዓት ያዝ እያሉ ከሰው ፊት ለየት አድርገው። የጥቁሩን ግን ሰገለቢስ ያደርጉታል። በቃ ስድ ያደርጉታል። የጥቁር ልጅ አብዛኛው እንኳን ለሀገር ሊበቃ ለራሱ እንኳን ሰው መሆን ያቃተው ነው። አሁን ይኸው እዚህ በየቦታው እዚህ እምቢ ብለው እኮ ተኝተዋል። በዚህ ውጭ ላይ ምናምን እምቢ እያሉ እንደ መብት ጫፌን እንዳትነካ፣ ሴቷም ጫፌን አትንካ። እዚህ ሀገር ያው ሴቶችም ተበላሽተዋል ነገሩ። በዚህ በፓርቲውም በምኑም ይገቡና ተለክፈው ይገባሉ። ከዛ በኋላ ጫፌን አትንካ ትላለች። ከዛ አባርሃለሁ ትላለች። አሎ 11 ምናምን ነው 9 ዋን ነው 911 አለቃችሁ ነው እናንተ ወንዶች። የእናንተ አለቃ 911 ነው። ትልና ክፋቱን ትችለዋለህ ወይ ለቀህ ትወጣለህ።
ለቀህ ትወጣለህ። ከዛ በኋላ በቃ በየጊዜው መከራህን ታያለህ። ለምን ይሄ ሁሉ ደረሰብን? ለምን ይሄ ሁሉ ደረሰብን? ለምን ደረሰብን? ከእግዚአብሔር ስለወጣን፣ ስለተለየን፣ መንፈሳዊ ክብሩን ስለናቅን፣ ስላቃለልን፣ የምስጋኔ ጊዜ ስለሌለን፣ ቃለ እግዚአብሔር በልቦናችን ውስጥ እንዳይኖር ራሳችንን ስላደረግን እንደዚህ ሆነን። አንተ ኃያል ጽኑ ያለው ሌላው የሚያሳድዷቸው ቅድም እንዳልኳችሁ ማን ነው? ሚዲያም በዘሩ እንዳልኳችሁ የአብርሃም ዘር ነው፣ ግን እንደ ስሙ ትርጉም ጠበኛ ነው። ቤታችን ጠበኛ፣ ኑሯችን ጠበኛ። እኛም እኮ ሚዲያም ነን። ስልጣናችን ጠበኛ፣ እውቀታችን ጠበኛ፣ ትምህርታችን ጠበኛ። ሚዲያም ጠበኛ ነው። አንተ ጠበኛ አለው አብርሃም ስሙን ሲያወጣለት። የቄጡራ ስንተኛ ልጅ ነው? አራተኛ ልጅ። የአብርሃም አራተኛ ልጅ በአሕዛብ በኩል የተወለደው። የተስፋው ቃል በይስሐቅ በኩል ነው። የቃል ኪዳኑ ሕዝብ በይስሐቅ በኩል ነው። የአሕዛብ ልጆች ደግሞ እነሱ የምስራቅ አገርና ግዛትን ያዙ። ከዛ በኋላ ያው የመከራ ትውልድ ሆኑና በእስራኤል ላይ ጉዳት አደረሱ። ያ ኃያሉ ጌዴዎን ግን ያለው ነገር ይሄው ነው። ጌዴዎን ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው የነገሩን የነበረ ታምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያንም እጅ አሳልፎ ሰጥቶናል አለው። የታለ የቀድሞ ታሪክ? የአባቶቻችን ታሪክ የታለ? በረከትን፣ ተስፋን፣ መመራትን፣ በመላእክት መደገፍን ያሳየበት ዘመን የታለ? እባክህ ምንድነው የምትለው? እኔ እኮ የተደበቁ ሰው ነኝ እያለ ነው። እያስታወሳት ስንዴ እየወቃ አይደለም ተደብቆ በዱላ እየወቃ እኔ እንዲህ አንተ ኃያል እንዴት ትለኛለህ? ምን ኃይል አለኝ እኔ? ምንድነው የምታወራው? ግራ ገባው። ለካ ውስጡ ኃይሉ ተደብቋል። የተደበቀ ኃይል አብሮን እንዳይሞት እግዚአብሔር ግለጽልን በሉ። አምላክ ሆይ ግለጽልን በሉ። ኃይል ተደብቆ እንዳይሞት። ብዙዎቻችን ተደብቆ የሚሞት ኃይል ነው ያለን። አንተ ኃያል ጽኑ ሲለው ኧረ እባክህ አትቀልድ አለው። ከዛ ስታነቡት ምልክቶቹን ታገኛላችሁ። በመጨረሻ እስራኤልን ታደገና ነፃ አወጣቸው። ጌዴዎን ማለት ምን ማለት ነው? ትግል፣ ታጋይ፣ በብዙ ምልክቶች ታጀበና በዕብራይስጥ ኦት ይሉታል። የእግዚአብሔር ምልክት ማለት ነው። ይሄ የምታዩት ኦት ነው፣ የእግዚአብሔር ምልክት። እንዲሁ አይደለም እኮ የሚመጣው። ጸሎት፣ መንበርከክ፣ መስገድ፣ በቅዱስ ቁርባን ኃይል መደገፍ ያስፈልገዋል። ይሄ ሌላው ከክፉ መራቅ ያስፈልገዋል። መነፋስትን ለመታገል ከሐሜተኛ ከሆናችሁ፣ ከወሬኛ ወሬኛ ከሆናችሁ ሰይጣኑ ይታዘባል ራሱ። ብዙውን ሰው በመሸሽ የሚመጣ ነው። ዝም ብሎ በማሾክሸክም አይሆንም። ይሄ እያሾኮሸክን እያማንም አምቶ የሚያሳሙ አሉ። እንደው መምህርዬ እንደው እስቲ እንጫወት ይሉኝና እንደው ይሄ ሰውዬ እንደው እኮ አስቸገረኝ ይሉኛል። የቱ ሰውዬ? ይሄ ሰው አምቼ እንዳማ ነው ወይ ደግሞ መድኃኒት እንድሰጣቸው ነው። እና ምን እንደው የሚያውቁት ጥበብ የለዎትም ይሉኛል። ይሄ ሁሉ መንፈስ እያንጫጩ፣ ይሄ ሁሉ መንፈስ እያባረሩ እንደው የሚያውቋት ጥበብ የለዎትም እንደው ዝም አያሰኙልኝም ይል ጉድ ነው እንግዲህ። ይኸውልህ እንደዚህ አይነት ሁኔታ በሚኖርበት ጊዜ አሁን ምን እንድሰጠው ይፈልጋል? አሁን አስማት፣ ድግምት ምናምን። እሺ በቃ ዝም አሰኝልሃለሁ። አንተ ስትጸልይ እኮ መልከ ሚካኤልን ብትጸልይና ተንበርክከህ ወደ እግዚአብሔር ከልብ ብትጸልይ እኮ ሰውየውን ዝም ታሰኘዋለህ ስለው፣ ውይ እሱንማ ስደግመው ነው የኖርኩት። ታዲያ ስደግመው እኮ ነው የኖርከው፣ ስትጸልዩ አይደለም የኖርከው። ክርክር እንደገና። እየደገሙ መኖርና እየጸለዩ መኖር ልዩነት አለው። መድገም ያው በቃል እንዳይጠፋ ያለውን ነገር ነው። በዛው ተሸመድደዋለህ። አይነ ጥላውም ካለ አብሮ ይደግማል። ከልብ ውስጥ የሚገባ ወይም የሚወጣ ኃይል አይኖርም። ዘም ያለ አካልና ቁመና ነው። በዚህ ጊዜ መናፍስቱ በትኩረት ይተያያሉ። አስቸጋሪ ነው ወገኖች። እግዚአብሔር ምሕረቱን ያብዛልን። ጌዴዎን ያንተ ኃያል ጽኑ ብርቱ ያለው ሰው ምድያምን አባረረ። የእስራኤልን ከብቶች አስመለሰ። ሀገሪቱን አስከበረ። ከጉድጓድ የተወለዱትን ልጆች ከጉድጓድ አወጣ። በክብር የሚመላለሱበትን ጊዜ ያስገኘ።
መንፈሳዊ ጸጋቸው ተመለሰ። የእግዚአብሔር አምልኮት እንደገና ተሰበከ። 40 ዓመት መሬቷ ሰላም አረፈች ይላል። 40 ዓመት ጸጥ አርጋ በቃ በሰላም አረፈች። ምድሯም አረፈች ከጦርነት ከውጊያ ከቅሚያ ከነጥቂያ። እኛስ ቅሚያ ንጥቂያ መቼ ነው የሚቆምልን? መቼ ነው የሚቆምልን? አሁን ህንፃው ይሰራና ላይ ሲደርስ ድርምስ ብሎ ይፈርሳል። ገንዘቡም አብሮ ይፈርሳል። የተበላው ነገር ሌባ ብቻ። አቤት ሌባው ብታዩ! እኔንም ሊሰርቁኝ እኮ ኪሴ ይገባል። አዲስ አበባ ሊሰርቁኝ ኪሴ ይገባል። በጣም እኮ የሚገርም ነገር ነው። ሌባው በዛ፣ ቀማኛው በዛ። ከላይ ሲሰርቅ ከታች ያለውም ሌባ ይሆናል። ከላይ ደህና ሲሆን ከታች ያለውም ደህና ይሆናል። ከላይ ያለው ከሃዲ ሲሆን ከታች ያለውም ከሃዲ ይሆናል። ከላይ ያለው ውሸታም ሲሆን ከታች ያለውም ውሸታም ሆኗል። የሀገራችን ሕዝብ እንደምትጠብቁት አይደለም፣ አውሬ ሆኗል። በየግል ቤቱ በየግል ኑሮ ውስጥ አውሬ ሆኗል። ሐሜተኛ ሆኗል። ተንኮለኛ ሆኗል። ምቀኛ ሆኗል። እናንተ እዚህ ጸልያችሁ አዲስ አበባ ሄዳችሁ ልጸልይ ብትሏቸው ይስቁባችኋል። በደንብ ይስቁባችኋል። መቁጠሪያ ስትይዙ ያይ አገርማ የሚባለው አበላሽቷችኋል ይላሉ። አቤት ውርደት! አቤት ውርደት! አቤት ውርደት! በጣም እኮ ያሳዝናል። ክብራችንና ሞገሳችን ጠፍቶናል። እና ይህ ሁሉ ለምን ደረሰብን? እግዚአብሔር ማስተዋሉን ይስጠን። ይበቃናል። እሺ ክቡር አባታችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ያርዝምልን። እንግዲህ አሁን ደጋግሜ መናገር ስላለብኝ ነው። ማታ ከአውሮፓም ከአሜሪካም የገቡ ሰዎች አሉ። እንደው ደጋግሜ ልናገር እንዳትሰለቹኝ፣ ያልደረሳቸውን ሰዎች እንድታስቀድሙ አደራ እላለሁ። ከዚህ በመቀጠል አንድ መዝሙር ይዘመርና አባታችን ትንሽ ትንፋሽ ወስደው ያሉ አንድ መዝሙር ይዘመራል። መምህራችን ያስተማሩንን መላከ መንክራትን ቃለ ሕይወት ያሰማልን። ትልቅ ትምህርት ነው ያገኘነው። እንግዲህ በተማርነው ትምህርት ደግሞ 30 60 ብሎ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር መልካም ፈቃዱ ይሁንልን። የሰማይም የምድርም ጌታ በስቶልናል እጅግ ስጦታ፣ በጎነትህ ቸርነትህ ረድቶናል ክቡር ስምህ። በጎነትህ በማይዝሉ ጽኑ ክንዶች ተደገፍን በቸርነት። የፍቅር አባት ላመኑት ጥላ ክርስቶስ ነህ የኛ ከለላ። የሰማይም የምድርም ጌታ በስቶልናል እጅግ ስጦታ፣ በጎነትህ ቸርነትህ ረድቶናል ክቡር ስምህ። በጎነትህ ቸርነትህ ረድቶናል ክቡር ስምህ። ምስክር ነን ለዓለም ሁሉ ስላዳነን በሕያው ቃሉ። ለውለታው ምላሽ ባይኖርም ከምስጋና ከቶ አንቦዝንም። የሰማይም የምድርም ጌታ በስቶልናል እጅግ ስጦታ፣ በጎነትህ ቸርነትህ ረድቶናል ክቡር ስምህ። በጎነትህ ቸርነትህ ረድቶናል ክቡር ስም። አንደበት የሚያወጣ የምስጋና ቅኔ የአምላክን ማዳን አይቻለው ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። አንደበት የሚያወጣ በእጃችሁ የአምላክን ማዳን አይቻለው ባይኔ።
በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔማ አመለጥኩኝ ከሞት አተረፈኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር አንደበት የሚያወጣ የምስጋና ቅኔ በእልልታ አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ልዘምር አብሬ እሱን ሳመሰግን ሜልኮል ብትስቅብኝ ለጌታዬ ክብር እዘምራለሁኝ አንደበት የሚያወጣ የምስጋና እልልታ ጭብጨባ እጃችሁን በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድንሰግድ ነገሥታት ቢያውጁም ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም አንደበት የሚያወጣ የምስጋና ቅኔ የአምላክን ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ዝማሬያችንን እንቀጥላለን። ፀሐዩ ሳይበረታ አገልግሎቱም እንዲፋጠን እንግዲህ ወደሚቀጥለው መርሃ ግብር እንሄዳለን።